ክረምት ሲመጣ እሞታለሁ እንጂ እወጣዋለሁ አልልም። እና የወንዙ ሽታ ይመጣል፣ ቅዝቃዜው ይመጣል። ሰው ሲተኛ እኔ ቁጭ ብዬ ስስል ነው የማድረው በቃ። እና አንድ ቀን መንግስት አይቶኝ አንድ ቀን እንደሰው ሆኜ እንደሰው እግሬን ዘርግቼ አልተኛም። የእንትኑ ምንጭ ተስር ምንጭ አለው። ያ ምንጭ ማለት ነው ፍራሹ የመጨረሻ እዚህ ጋር ቦያ ያለ ሽንት ቤት ነው። በቃ ያለው ነገር በጣም ያስከፋል። ዋሬ ለቤተ መንግስት በቅርብ ርቀት የሚገኝ ጎረቤት ሊባል የሚችል ሰፈር ቢሆንም ላለፉት በርካታ ዓመታት የመጨረሻ የደህንነት፣ የጉስቁልና፣ የችግር በጣም አሳዛኝ የሚባል የአኗኗር ዘዬ ያለበት አካባቢ ነው። አዋሬን ያልቀየረ መንግስት እመኑኝ ኢትዮጵያን አይቀየርም።